የማይናወጥ በራስ መተማመን ከፈለክ የውሸት ስብዕናን ፍጠር። መዋሸት በዚህ ሰዓት ላይ ኃጢአት አይደለም። ራስህን አታል፣ ራስህን ዋሽ። ጭንብልን ልበስ። አስፈሪ የሆነ ስም ለራስህ አውጣ። አስፈሪ ማንነት ለራስህ ገንባ። ጭንብሉን ለረጅም ጊዜ ስትለብሰው ያኔ ፊትህ ይሆናል። አልተር ኢጎ ምን ማለት ነው? አልተር ኢጎ ማለት ራስህ የምትፈጥረው ሁለተኛ ማንነት እንዲሁም የምትለብሰው ጋሻ ማለት ነው። አሁን ያለኸው ተራ ሰው ነህ። አልተር ኢጎ ግን የምትሆነው የብረት ሰው እንደማለት ነው። ሐሰት አይደለም፣ ራስህን ማስታጠቅ ነው። ታላላቅ ሰዎች እንዴት ተጠቀሙበት? ትንሽ ልጅ ነኝ ብለህ አታስብ። ታሪክን ተመልከት። ታላቁ እስክንድር የ20 ዓመት ጎረምሳ ልጅ እያለ ለራሱ ምን አለ? የአማልክቱ ዜውስ ልጅ ነኝ አለ። ሰዎች ሳቁበት፣ እሱ ግን አመነ። ዓለምን ድል አደረገ። የሚታወቀውን ዓለም ገዛ። የአማልክት ደም አልነበረውም፣ ነገር ግን በልቡ ያንን ስላሰበ አሸነፈ። ናፖሊዮን ደሴት ላይ ተወለደ። ቁመተ አጭር ወታደር ምን አለ? በዕጣ ፋንታ የተመረጥኩ ነኝ አለ። አመነው። አውሮፓን በሙሉ አንበረከከ። ዕጣ ፋንታ የመረጠው ሳይሆን እሱ ዕጣ ፋንታን እንድትመርጠው አስገደደ። መህመት ፋቲ የ21 ዓመት ጎረምሳ ነበር። ቆስጠንጢንያ ለ800 ዓመታት አልተሸነፈችም። እሱ ግን ምን አለ? የዚች ከተማ ድል አድራጊ እንደሆንኩ ትንቢት ተነግሮኛል አለ። የነቢዩ መሐመድን ትንቢት፣ የእሳቸውን ትንቢት የምፈጽመው እኔ ነኝ አለ። ታላቁን አለት ሰባበረ። በ21 ዓመቱ የቆስጠንጢንያ ንጉሥ ሆነ። ትንቢቱ ስለሱ አልነበረም፣ ለሱ እንደሆነ ግን አመነ። ሳቁበት፣ እንደ እብድ ቆጠሩት። ግን እሱ አደረገው፣ ትንቢቱን ፈጸመ። መሐመድ አሊ ቦክሰኛው ከማንም በፊት ራሱን እንደ ታላቅ ተመለከተ። ታላቅ መሆኑንም ተናገረ። እኔ ታላቅ ነኝ አለ። ማንም ሳያምነው እሱ አመነ። ከዛ ዓለም ተከተለው፣ ታላቅም አለው። እነዚህ ሰዎች ሞኝ አልነበሩም። ራሳቸውን ከራሳቸው በላይ እንደሆኑ ዋሹ፣ አመኑትም። ያኔም እውነት ሆነ። ታላቅ ነገርንም አደረጉ። ለነሱ የሰራ ከሆነ ላንተ ይሰራል። የማይሰራበት ምንም ምክንያት የለም። አሁን የአልተር ኢጎን እንዴት እንደምትፈጥር አስተምራለሁ። 4 መንገዶች አሉ። እስከ መጨረሻው ተከታተለኝ። ለቻናሉ አዲስ ከሆንክ የሰብስክራይብ እና የደወል ምልክቷን ተጭነህ ተከታተለኝ። ቪዲዮ ላይክ አድርገው። ኮሜንት ላይ የፈለግከውን ነገር አስቀምጥልኝ። ሐሳብን ካልሆነም አንድ ቁጥርን አስቀምጥልኝ። እንደተስማማ እንዳረጋግጥ ያደርገኛል። አሁን ወደ ቪዲዮ እናምራ። አልተር ኢጎ እንዴት እንደሚሰራ ከማሳመኔ በፊት ለምን እንደሚሰራ ልንገረ። የሚቺጋን ዩኒቨርሲቲ ተመራማሪዎች ይህን የባትማን ውጤት ወይም the Batman effect ብለው ይጠሩታል። ልጆች አሰልቺ የሆነ የኮምፒውተር ስራ እንዲሰሩ ተጠየቁ። አንዳንዶቹ እኔ እየሰራው ነው ብለው እንዲያስቡ ተደረገ። ሌሎቹ ደግሞ ባትማን እየሰራ ነው ብለው እንዲያስቡ ተደረገ። ውጤቱስ ባትማን የሆኑት ልጆች እንደ ባትማን ራሳቸውን የቆጠሩት ሰዎች ረዘም ላለ ጊዜ ሰሩ። አልተበሳጩም፣ አልሰለቹም። ትኩረታቸውን ጠበቁ፣ በብቃት ሰሩት። ምክንያቱስ ምንድነው? አልተር ኢጎን ስትለብስ ከራስህ ርቀ ራስን በሌላ አይን ትመለከታለህ። ፍርሃትን፣ ጥርጣሬን፣ ድክመትን ከአንተ ሳይሆን ከሱ አንጻር ታያለህ። እኔ እችላለሁ ብለህ መጠየቅህን ትተህ እሱ ምን ያደርግ ነበር ብለህ ትጠይቃለህ። ይህ ራስን ማታለል አይደለም፣ ራስን ማስታጠቅ ነው። አስተውል። ለራስህ ታላቅ ማንነትን ብትፈጥርለትስ? አንደኛ አይበገሬ እንዲሁም በራስ መተማመኑ የማይናወጥ ስብዕናን ብትፈጥርለትስ? እና እሱን እንደሆንክ አድርገህ ብታይ ምን የሚፈጠር ይመስልሃል? የፈጠርከው ፊት የአንተ ፊት ይሆናል። የፈጠርከው ማንነት ይሆናል። አሁን የራስን አልተር ኢጎ የምትፈጥርባቸውን 4 ተግባራዊ መንገዶች እነግርሃለሁ። እስከ መጨረሻው ብቻ ተከታተለኝ። አንደኛ፣ የጦር ሜዳህን ለይ። አልተር ኢጎን ለመገንባት የመጀመሪያው እርምጃ የጦር ሜዳህን መለየት ነው። ብዙዎች የሚሳሳቱት እዚህ ጋር ነው። ሙሉ ህይወቴን መቀየር እፈልጋለሁ ይላሉ። ይህ በጣም ሰፊ ነው፣ በጣም ግርዶሽ ነው። ኃይልን ይበታትነዋል። በምትኩ ይህን አድርግ። 1 የተወሰነ ቦታ ምረጥ። አልተር ኢጎን የምታወጣበትን ቦታ ምረጥ። ካሜራ ስትቀረጽ ሊሆን ይችላል። ያኔ አልተር ኢጎን ልበሰው። ጓደኛህን ስታገኝ፣ ከሰዎች የተሰበሰቡበት ቦታ ሊሆን ይችላል። ብቻ ቦታ ምረጥለት። ለራስህ ንገረው፣ አልተር ኢጎ የሚዋጋው እዚህ ቦታ ላይ ነው በል። ከዛ ውጪ ተራ ሰው ነኝ በል። ከዚያ ሁለተኛውን ነገር ላይ በዚህ ጦር ሜዳ ላይ
ማንን ነው የሚያሸንፈው ብለህ ጠይቅ። ፍርሃትን ነው? ሰዎች ምን ይላሉ የሚለውን ሐሳብ ነው? ስንፍናን ነው? ነገን ጀምር የሚለውን ሹክሹክታ ነውን? ጥርጣሬ ሊሆን ይችላል። የሚሆን አይመስለኝም የሚለው መርዝ ሊሆን ይችላል። ያንን ጠላት ለይተህ እወቀው፣ ስም አውጣለት። የታሰረው ራሴ ብለህ ጥራው፣ ወይም ደካማ ወታደር። እንዲህ ማድረግ ይጠቅመሃል። ምክንያቱም የምታውቀውን ጠላት ማሸነፍ ትችላለህ፣ የማታውቀውን ግን አትችልም። የጦር ሜዳህን ላይ ጠላትህን ላይ ከዛ አልተር ኢጎህን ጥራ። ሁለተኛው መንገድ ማህተምህን ፈልግ። ሁለተኛው መንገድ አካላዊ መልህቅ ወይም ፊዚካል አንከርን መፍጠር ነው። ይህ በጣም ኃይለኛ ከሆኑት መሳሪያዎች አንዱ ነው። ምክንያቱም አይምሮ ከምትዳስሳቸው ነገር ጋር የመተሳሰር ልምድ አለው። አንድ ነገር ምረጥ። አንድ የምትለብሰውን ወይም የምትዳስሰውን ነገር። ሰዓት ሊሆን ይችላል፣ ቀለበት ሊሆን ይችላል፣ ሰንሰለት ሊሆን ይችላል፣ ጥቁር ሹራብ ሊሆን ይችላል፣ መነጽር ሊሆን ይችላል። ነገር ግን ህጉ ይህ ነው። ያንን ነገር የምትለብሰው አልተር ኢጎህን ስትለብስ ብቻ ነው። ሌላ ጊዜ አትልበሰው፣ ለጓደኛ አታሳየው፣ ለቤተሰብ አትግለጸው። ይህ ያንተ ሚስጥር ነው። ይህን ነገር ቢያውቅብህ ይስቅብሃል፣ እንዲሁም ያሾፈብሃል። ስለዚህ ለማንም አትንገር። ይህ የራስህ ሚስጥር ነው። እንዲህ ማድረግ ኃይልን ያጎናጽፋል። ልክ ጀነራል የጦር ዩኒፎርሙን ሲለብስ እንደሚሰማው፣ ልክ ስፓይደርማን ጭንብሉን ሲለብስ ኃይል እንደሚሰማው ሁሉ፣ ልክ ባትማን ጭንብሉን ሲለብስ ግርማ ሞገሱ በብዙ እጥፍ እንደሚበዛ ሁሉ፣ ይህ ራስን የምትጠብቅበት መንገድ ነው። አልተር ኢጎ ሁልጊዜ ቢለበስ አቅም ያጣል፣ ድካም ያመጣል። ነገር ግን የሚያስፈልግ ጊዜ ላይ ብቻ ልበሰው፣ ትኩስ ሆኖ ይጠብቃልና። ሶስተኛው መንገድ ስም አውጣለት፣ ትውልድ ስጠው። ሶስተኛው መንገድ አልተር ኢጎህን ማንነት የምትሰጠው ደረጃ ነው። እስካሁን ጦር ሜዳን አውቀሃል፣ መልህቅህን አግኝተሃል። አሁን ደግሞ ይህን ማንነት ስጋ ልታለብሰው ያስፈልጋል። መጀመሪያ ስም ስጠው። ታላላቅ ሰዎች እንዴት እንዳደረጉት ተመልከት። ቢዮንሴ ሶሻ ፍሪስ የሚል ስም አወጣችለት። ያ ስም ደረጃዋ ላይ የማትፈራ የማትጠራጠር አውሬ የሆነች ሴት ነበር። መድረክ ላይ ስትወጣ ያንን ስም ትጠቀመዋለች። ያኔም በብቃት ትዘፍናለች፣ በብቃት ትተውናለች። በመድረክ ላይ ማንም አያላትም ነበር። ኮቢ ብራያንት ብላክ ማምባ የሚል ስም አውጣ። ብላክ ማምባ አደገኛ ተናዳፊ እባብ ነበር። ምህረት ማሳይ ፍጥረት ነው። ኮቢ ብራያንት ያን ስም ተጠቀመ። ያ ስም ሜዳ ላይ ምህረት የሌለው ቀዝቃዛ ደም ያለው ገዳይ ያደረገው። ኮቢ ብራያንት ሲጫወት ምህረት የለሽ ተጫዋች ያደረገው። ኮቢ ብራያንት የምንጊዜም ታላቅ ተጫዋች ነበር። ከጆርዳን ቀጥሎ ለራስ ጠይቅ። አልተር ኢጎን ስጠራ የብረት ድምጽ የሚያሰማው ምንድን ነው? ምን አይነት ስም ነው? አለት ሊሆን ይችላል፣ ጥላ ሊሆን ይችላል፣ ብረት ሊሆን ይችላል፣ አውሬ ሊሆን ይችላል፣ አንበሳ ሊሆን ይችላል፣ ነብር ሊሆን ይችላል፣ ንስር ሊሆን ይችላል፣ ወይም ታሪካዊ ስም ሊሆን ይችላል፣ ወይም የአያት ስም ሊሆንም ይችላል። ብቻ ጠንከር ያለ ታሪክ ያለው ምረጠው። ለራስህ ብቻ ወቀው። ሁለተኛ የትውልድ ታሪክን ስጠው። አንድ አረፍተ ነገር ላይ ብቻ ጻፍ። ይህ ሰው ለምን ተወለደ ብለህ ጠይቅ። የሚለውን ጥያቄ መልስ። እሱ የተወለደው ዝም ብሎ ለመቀመጥ ፈቃደኛ ካልሆነ ሰው አመድ ውስጥ ነው በለው። እሱ በውስጥ ያለው ፍርሃት የለሹ ማንነት ነው በል። እሱ የተወለደው ለታላቅነት ነው በል። ይህን አንድ አረፍተ ነገር በስልክ አስቀምጠው፣ በወረቀት ጻፈው። ካሜራ ከመክፈት በፊት አንብበው፣ ቀስ ብለህ በከባድ ድምፅ። እሱ የተወለደው ለዚህ ዓላማ ነው ብለህ ንገር። ከቃላት ጀርባ መደበቅ መልመድ ይኖርብሃል። እንዲህ ስታረግ ያ ማንነት ስጋ ሲለብስ ትመለከታለህ። አንተ ያን ማንነትን ሆነ ራስህን ታገኘዋለህ። አራተኛው መንገድ እንደ ተዋናይ ልበሰው። አራተኛውና የመጨረሻው መንገድ እለታዊ አተገባበር ነው። አልተር ኢጎን ፈጥረሃል። አሁን ጥያቄው እንዴት ትለብሰዋለህ? ይህ ሜተድ አክቲንግ ይባላል። የታላላቅ ተዋናዮች ገጸ ባህሪያትን ሲጫወቱ የሚጠቀሙበት ዘዴ ነው። ነገር ግን አንተ እየተጫወትክ አይደለም፣ እየታጠቅከው ነው፣ እየኖርከው ነው። የመጨረሻ ለውጥ ጥያቄውን ቀይር። እኔ ምን ማድረግ አለብኝ ሳይሆን እሱ ቢሆን ምን ያደርግ ነበር የሚለውን ነገር መልስ። እሱን አትጥራው፣ እሱን ሁነው። በሱ ጫማ ውስጥ ተራመድ። እንደሱ ለመሆን ስትሞክር፣ እሱ እንደሌላ አካል ስትቆጥረው ወደ ጥርጣሬ፣ ወደ ማመንታት ያመራሃል። በምትኩ ይህን አድርግ። አልተር ኢጎን ስም ጥራው። ምን ያደርግ ነበር? ይህ የትንሽ ቃላት ለውጥ ሁሉም ነገር ይቀይረዋል። ከራስህ ርቀህ ራስህን ትመለከተዋለህ። ሸክሙን ከትከሻ ወርደህ ለሱ ትሰጠዋለህ። እሱ ግን ሸክም አይሰማውም፣ ምክንያቱም
እሱ የተፈጠረው ለዚህ ነውና አልተር ኢጎህን ተውነው። እሱ አንተ ደግሞ እሱ እንደሆንክ አድርገህ ተውነው። በዚህ ጉዳይ መጽሐፍ አዘጋጅቻለሁ። እንዴት አልተር ኢጎህን መገንባት መተወን እንዳለብህ በደንብ ትማራለህ። መጽሐፉን ለማንበብ ታች የተቀመጠውን ሊንክ ተጫኑት። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። የተቀመጠውን ሊንክ ተጭናችሁ የእስክንድሪያን ቤተ መጻሕፍት ጎብኙ። ነፃ ኢቡኮች በየቀኑ የሚደርሳችሁ ይሆናል። መጽሐፍቶች ተተርጉሞ ይቀርብላችኋል። የተቀመጠውን ሊንክ ብቻ ተጫኑት። ይህ ሀበሻን ያስለው ምንጊዜም እውነት እና ምክንያታዊነት